ከ12ቱ ሐዋርያት አንዱ የሆነው የቅዱስ ዮሐንስ ወንጌላዊ ወልደ ነጎድጓድ ታሪክ በአጭሩ። የቅዱስ ዮሐንስ ወንጌላዊ ወልደ ነጎድጓድ ወዳጆች ይህን ቪዲዮ ሸር በማድረግ ለሌሎች አድርሱልኝ። ቅዱስ ዮሐንስ ማለት ፍስሐ ወሐሴት ማለት ነው። ቅዱስ ዮሐንስ አባቱ ያዕቆብ እናቱ ማርያም ሶሎሜ ይባላሉ። በገሊላ ባህር ከአባቱ ከዘብዴዎስና ከወንድሙ ከያዕቆብ ጋር አሳ ሲያጠምድ መስከረም 30 ቀን ጌታ ለሐዋርያነት መረጠው። ከዚያም መረብን ትቶ ጌታውን ተከተለ። ቅዱስ ዮሐንስ ወንጌላዊ ለመስበክ ዕጣ የደረሰው አሲያ ነበር። በዚያም ብዙ ኢአማንያን ወደ አማንያን በትምህርት መልሷቸዋል። ጌታችን ለዮሐንስ ያልነገረው እርሱም ያላስተማረው ምስጢር የለም። ወንጌልም መጽሐፍ ሲጀምር መጀመሪያ ቃል ነበር፣ ቃልም እግዚአብሔር ዘንድ ነበር በማለት ገልጿል። ቅዱስ ዮሐንስ ጌታችንን እስከ እግር መስቀሉ ድረስ በመከተል ክርስቲያኖችን ሁሉ ወክሎ እመቤታችን ባድራ የተቀበሉ እርሱ ለእመቤታችን ባድራ የተሰጠ ሲሆን እመቤታችንን ከወሰዳት በኋላ ለ16 ዓመት እየተንከባከበ ጠብቋታል። እናቱም በሕፃንነቱ ስለሞተች እመቤታችን ናት እየተንከባከበች ያሳደጋችው። ቅዱስ ዮሐንስ መልኩም ከጌታችን ጋር ይመሳሰል ነበር። ቅዱስ ዮሐንስ ስዕል የመሳል ተሰጥኦም ነበረው። ዮሐንስ ስዕል ሲስል፣ በተለይ የስቅለቱን ስዕል ሲስል መጀመሪያ ጌታችን ልክ እንደተሰቀለ አድርጎ ራቁቱን ነበር የሳለው። ዮሐንስ የሳለው የጌታችን ስዕል አፍ አውጥቶ በመጀመሪያ አይሁድ በኢየሩሳሌም ራቁቴን ሰቀሉኝ፣ አሁን ደግሞ አንተ ድጋሜ በሮም ራቁቴን ሰቅለኛለህን ብሎ ተናገረው። ዮሐንስም እጅግ ደንግጦ እንዴት አድርጌ ልሳለ ብሎ የሳለውን ስዕል ቢጠይቀው ስዕሉም ከለሜዳ አልብሰ ሳለኝ አለው። ዮሐንስም እንዳለው ከለሜዳ አልብሶ ከሳለው በኋላ ስዕሉን ትኩር ብሎ ተመልክቶ ቢስመው ከንፈሩ ለአንድ ቀን ተኩል ያህል ተጣብቆ ቆይቷል። ዛሬም ቅድስት ቤተ ክርስቲያናችን የምትጠቀምባቸው የጌታችን ስነ ስቅለት የሚያሳዩ ስዕሎች መገኛቸው ይህ ወንጌላዊ ዮሐንስ የሳለው ስዕል ነው። ቅዱስ ዮሐንስ በተለያዩ ስሞች ይጠራል። አንደኛ በሕይወትና በኑሮ ሁሉ ጌታችን ለመምሰል ይጥር ነበርና ጌታችንም እጅግ ይወደው ስለነበር ፍቅረ ጊዜ ተብሎ ይጠራል። ሁለተኛ የታላቁ ያዕቆብ ታናሽ ወንድም ስለሆነ አባቱም ዘብዴዎስ ስለሚባል ዮሐንስ ወልደ ዘብዴዎስ በመባል ይጠራል። ሶስተኛ ለጌታችን ባለው ቅናት ከወንድሙ ጋር ሆነው ባሳዩት የኃይል ሥራ እንዲሁም የጌታችን አምላክነት በመግለጹ ወልደ ነጎድጓድ ተብሎ ይጠራል። አራተኛ ነገረ መለኮት ከሌሎች በበለጠ ሁኔታ አስፍቶ አመልቶ በማስተማሩ ነባቤ መለኮት ወይም ታዎሎጎስ በመባል ይጠራል። አምስተኛ አላፊውንና መጺውን ጊዜ በራእይ ስለገለጠ አብቆሎሚስ ይባላል። ስድስተኛ ጌታችን በመከራ መስቀል እያስታወሰ ለዘባ ዘመን በሙሉ እያለቀሰ ስለኖረ ፊቱ በሐዘን ስለተቋረጠ ቁጥረ ገጽ ተብሎ ይጠራል። ወንጌላዊ ቅዱስ ዮሐንስም በንስር ይመሰላል። በስነ አንስተር አመሮች ሊቃውንታት ጥናት እንደሚናገረው ንስሮች ከሌሎች አዕዋፋት ሁሉ ተለይተው ወደ ላይ መጥቀው ይበራሉ። በላይም ሆኖ በመሬት ላይ ያሉትን ረቂቃን ነገሮች አጣርቶ ማየት ይችላል። ወንጌላዊ ዮሐንስም ወንጌልን ሲጽፍ ከወንጌላውያን አጻጻፍ በተለየ በምስጢር ሥላሴ ይጀምራል። ስለ ሥጋዌም ሲጽፍ ወደ ላይ መጥቆ በማሰብ ቅድመ ዓለም ስለነበረው ቃል ይተርክና ያቀድሞ የነበረው ቃል ሥጋ ሆነ በማለት ይጽፋል። ንስር ወደ ላይ መጥቆ እንደሚበር ወደ ምድር ሲመለከት ረቂቃን የሆኑ ነገሮችን መመልከት እንደሚችል ዮሐንስም ረቂቃን ጥልቅ የሆኑ ትምህርቶችን ያስተምር ስለነበር በንስር ይመሰላል። ከእነዚህም ትምህርቶች ውስጥ እግዚአብሔር ፍቅር ነው፣ እግዚአብሔር ብርሃን ነው፣ እግዚአብሔር ሕይወት ነው የሚሉትን የመሳሰሉት ትምህርቶች ያስተምራል። ከዚህ ሁላ በኋላ በጥር 4 ቀን ሞትን ሳያይ ተሰውሯል። የቅዱስ ዮሐንስ ወልደ ነጎድጓድ ጥበቃና አማላጅነት አይለያችሁ። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።